ማንም በፈለገው መንገድ የፈለገውን ይተርጉም፣ አይመለከተኝም። እኔ ነካኝን አውቃለሁ፣ የፈሰሰልኝን አውቃለሁ፣ ውስጥ የሚገላበጠውን ሕይወት አውቃለሁ። መከራ የለም አለ፣ በአይነት በአይነት ሞት የለም አለ፣ ይመጣል። ሞት አያስፈራም። ሞት ወደ ተሻለ ክብር መሄጃችን ኢየሱስ ይመጣል፣ እንሄዳለን። ምን ይቀርብሃል? እውነቴን እኮ ነው የምነግርህ። ከወንጌል ጋር ይነጻጸራል የሚቀርብ ነገር። አሁን ዘንድሮ ሰው ተሰብስቦ አጨበጨበልህ፣ ተፋብህ፣ ልዩነት አለው ለአንድ ሳምንት። ለወንጌል መኖር ካለብን ኖረን እንጨርስ። ኢየሱስ ቶሎ ይምጣ። ብቻ ይቀረው ምናምን እንዳትሸማቀቅ። የሆኑ ነገሮች ከሄዱ ሂዱ፣ ከተበተነ ይበተን፣ ከተበላሽ ይበላሽ። ልብህን በእግዚአብሔር አበርታ። ተስፋ እንዳትቆርጥ። ጌታ ምራት አያስፈልገውም እግዚአብሔር ያንተን ታሪክ ለመቀየር። አሜን። እግዚአብሔር መልሶ ይሰጣል።